ማታ ከእናቴ ጋር ተጣልቼ በዛው ስጨፍር አድሬ ሊነጋጋ ሲል በር ላይ ደረስኩና ቆርቆሮ አጥራችን ከፍቼ ሊገባ ስል ጭብር ካለች ሴት ጋር ተገጣጠም። ጥቁር ናት። ጸጉሯ ጭብር ብሏል። በዛ ላይ ነው ደም መስሏል። የቀሚሷ ማንገቻ ከትከሻዋ ወርዷል። መንገላታት የሞላበት አደር ማደሯ ግልጽ ነው። ኬት እንደምትመጣ ግን አላውቅም። ብቻ ኬት ነው? ወዴት ነው እናት አልኳት። ድንግጥ ብላ ቆመች። ከሰይፉ ቤት አለች። ሰይፉ ተከራያችን ነው። የዩኒቨርሲቲ አስተማሪ ቢሆንም ሴት አውል ነገር ነው። እና ምን ትሰሪያለሽ በዚህ ሰዓት? ደግሞ ምን ሆነሽ ነው የምታረግሽው አልኳት። አይኗን በመቋጠሩ ልትደብቅ የምትሞክርም አይቼባታለሁ። ምንም ብላ ብቻ የአፍረቷን ዝም አለች። ግን የኔ ጥያቄ አላቆመም። ደግሜ የሆንሽውን ንገሪኝ፣ ችግር የለም አልኳት። እናቴ ታማ ሆስፒታል ናት። ሰይፉ ጋር የመጣሁት መድኃኒት መግዣ ብር አጥቼ ነው። ሰይፉ ግን ካሳደረኝ በኋላ ብር ስጠይቀው ደበደበኝ። በኋላ እያለቀስኩ ስለምነው አውጥቶ ሰጠኝ። ሲነጋ ለእናቴ መድኃኒት እገዛላታለሁ። ይቅርታ አሁን ረፈደብኝ፣ ልሂድ አለች የተስፋ ሳቅ እየሳቀች። ቆይ እሺ ግን ስምሽ ማን ነው? የት እየሄድሽ ነው አልኳት። ፍርቱና እባላለሁ። የ3ኛ ዓመት የጤና ተማሪ ነው። አሁን ግቢ መግባት አለብኝ ብላ በቆምኩበት ጥላኝ ሄደች። ከዛ ወዲህ መጠጥ ከጠጣው ዓመታት ተቆጠሩ። ከእናቴ ጋር ከተጋጨን ዘመን የለን። ፍርቱና ያበጠ ልቤን አተንፍሳው በቅጽበት ትኩስነቴን አብርዳኝ